እኔ ስራ በማቆም አላምንም። ካልተከፈለኝ ጥያቄ ካልተመለሰ አልሰራም የሚል አመለካከት የለኝም። ይሄ ጤነኛ አመለካከትም አይመስለኝም። በሰው ህይወት መፍረድም አልፈልግም። ምናልባት እኮ አይታወቅም፣ የእኛ ቤተሰብም ሊሆን ይችላል ህክምናውን የሚፈልገው። ጥያቄው ግን መሰረታዊ ጥያቄ ነው፣ ሌጂትሜት ጥያቄ ነው። እኛ ጤና ባለሙያዎች ህይወት እያዳን ነው፣ ላይፍ ሴቭ እያደረግን ነው እንላለን። ላይፉን ኮስት እያደረገ ሳክሪፋይ እያደረገ እኮ እቺን ሀገር የሚያገለግል አለ፣ ህይወቱን እየገበረ ደሙን እያፈሰሰ። ሚሊተሪ፣ ፖሊስ። እኔ ከሚሊተሪ እና ከፖሊስ ህይወት አንጻር የሚሰራው ስራ የሚኖረው ኑሮ የቅንጦት ነው የሚመስለኝ። ስለዚህ ሁላችንም ቆም ብለን ማሰብ አለብን። ለሁላችንም ምቹ ሀገር እንዲኖረን መስራት አለብን። አመሰግናለሁ።